መባል ነው ያለበት። ሚስት አሳስታለች፣ አንተም ካሬ ነበርክ እስካሁን ድምጽ ያምራል ለህዝብ ስራ ለአማራው ስራ እስኪ ድምጹን መባል ነው ያለበት። እንዲሁ ኬድን ለመደበቅ ንጉሳችን ምናምን ያዝማሪ ንጉስ የለው። ቴዲ አፍሮ ማለት ጉራጌ ነው። ጉራጌ ሚስቱ ኤርትራዊ ናት። ኤርትራዊና ጉራጌ ምንም አማራ አይደለም። እሺ አማራ አይደለም። አማራው ግን ቴዲ አፍሮ እያለ ያሽቃብጣል። ይሄ መሀይምስ መሀይም አስረግጬ ነው ምንም በያጀማ ባለፈው እንዴት ነበር? እስጢፋኖስ ቶማስ እግር ብላ አያገባኝም። እስጢፋኖስ ሊላ ወይኔ መሻሹ የጆ ሪአክሽን ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ትላንት የኢትዮሪካ አልበም የቴዲ አፍሮ አልበም ተለቋል። በዛ ቪዲዮ ላይ ተመስርቶ አንዳንድ የሚያስቁ ቪዲዮችን ሰብሰብ አድርጌ ወደ እናንተ መጥቻለሁ። እናንተም ቪዲዮን እስከ መጨረሻ ድረስ እንድትከታተሉ ሰብስክራይብ እንድታደርጉ ቤተሰብ መሆናችሁ እንድታረጋግጡ እጋብዛችኋለሁ። ወደ ቪዲዮ አብረን እንሄዳለን። አካልክም እግርም ቆማጣ ይሆንክ ልምሽ ያዘ ማይም በኦርቶዶክስ ተደብቀ የምትቀባጥር ቀባጣሪ አንተ ድኩማን ቴዎድሮስ ብፁዕ ቅዱስን ነው ትለናል። ብፁዕ ሊሆን አይችልም። ድራግ ነው የሚሰራው። እንደውም ድራግ ትስባለህ አቁም መባል ነው ያለበት። ሚስት አሳስታለች፣ አንተም ካሬ ነበርክ እስካሁን ድምጽ ያምራል ለህዝብ ስራ ለአማራው ስራ እስኪ ድምጹን መባል ነው ያለበት። እንዲሁ ኬድን ለመደበቅ ንጉሳችን ምናምን ያዝማሪ ንጉስ የለው። የፖሊስ ዘመድ የቤንዚን አመድ ያዝማሪ ንጉስ አይሞታ ንጉሶች ሊቀመኳሱ ነው ይሰራል እንጂ ንጉስ ሊሆን የንጉሶች ግን አጨብጫቢ ሁሌ እንዳዝናናን ነው። ሁሌ እንዳዝናናን ማለት አደነቀ ማለት ሐሳብ አስተያየት ነው ያቀረበው ቴዲ አፍሮ ላይ። እስቲ ወደ ቀጣይ ደግሞ አብረን እንሄዳለን። እስቲ ዮኒ ማኛ ምን ይላል? ዮኒ ማኛውን እስቲ ቴዲ አፍሮ ማለት ጉራጌ ነው። ጉራጌ ሚስቱ ኤርትራዊ ናት። ኤርትራዊና ጉራጌ ምንም አማራ አይደለም። እሺ አማራ አይደለም። አማራው ግን ቴዲ አፍሮ እያለ ያሽቃብጣል። ይሄ መሀይምስ መሀይም አስረግጬ ነው ምንም ይሄ መሀይም አማራ እየተከተለ ቴዲ አፍሮ እያለ እንትን እያለ ይጫዋል። ይሄ መሀይም ደንቆሮ አማራ ደንቆሮ የወለ አማራ እንዲህ እያለ ቴዲ አፍሮ ቴዲ ንጉስ ዶክትሬት የሰጠዋል። አማራ እኮ ነው ዶክትሬት የሰጠው ለቴዲ አፍሮ። ለዚህ አዝማሪ መሀይም ነው እንደዚህ የምትሆኑት። እኔ እኮ ይገርመኛል። አስረግጬ ነው የምነግርህ። አረ ዮኒ ተውቶ ወይ ቁም ነገሩን የፖለቲካውን አንዳንድ ነገሮችን ብትቀልድልን እኛም ደስ ይለናል እኮ እንወዳለን አይደል? እሺ ወይኔ ቴዲ ያወጣው ዘፈን ጆሲ ያወጣው ሊል ነው። ጆሲና እስጢፋ ወጣል ሊሉ ነው። በያጀማ ባለፈው እንዴት ነበር? እስጢፋኖስ ቶማስ እግር ብላ አያገባኝም። እስጢፋ ወጣኝ ሊል ነው። ወይኔ መሻሹ ወይኔ ዘፈን እንትን የሚለውን ዘፈን ሰምተሽዋል? ከአስሜ ጋር ኮላብ አድርጎ የዘፈነውን ቴዲ ዘፈን ወጣ። ሜላኒ ዘፈን እስከዛ ድረስ እኮ ጆሮአችን መግሎ ነበር። ቴዲ የጆሮ ወይኔ እንዴ በቃ መግሎ ነበረ። በነ ጆን ዳንኤል በነ ጆሲ በነ እንትና በነ ማነው ስሙ ማንም አይደውል እስጢፋኖስ ያኔ ስተርብ ምንም አላልኩምሽ። ጅልጥ እከክ እንደ አሪፍ እንትን ትላለህ እንዴ? ኩክንያ ማለት ነው። እሺ ወደ ቀጣይ እስቲ ምን ይላል እስጢፍ ነው? ቴዲ ቢገለኝ እንዳከሱት አልኩ እኮ። ወይኔ ስማኔ ማልቅሽ ልሞት ማርያምን እስቲ ሁሉ ሰምቼ ነው ጭቦት ደስ አትቀርጅ። የትኛው ተመቸሽ እስቲ እንደ አድማጭ? እኔ አንቺ እናንተም ዘፈን ታዳምጣላችሁ እንዴ? ደካ ሰው ነው የምትመርጡት። ንገርኩስ እኔ አሁን ሙሉን 18ቱን ነው ቁጭ ብዬ እዛው ጋር እየተከታተልኩ በተለቀቀ ቁጥር ያየሁት ሁሉ ነው። ቆንጆ ዘፈን ነው። አይ ጎበዝ፣ እንደዚያ የሻለ እንደዚህ ለሀገር ሰው ትልቅ ለንጉስ ሪስፔክት ሰጪ ደስ ይላል። እና ታዳጊዎችንም ባለመቅጠፍ በማበረታታት እሺ። ኛናውን ማን አለ ገባችሁ? እናንተ አሁን ስታልፉ ተተኪ ትውልድ እናንተ ናችሁ።
ወገን የዛሬው 8 ሰዓት እኔ ጋር ብቻ ነው እናንተ ጋርም የለም። ምን ነክቶት ነው? የታባቱ ሄዶ ነው? ደግሞ እኮ ዛሬ ልደቴ እኮ ነው እኮ ቴዲ አፍሮ 8 ሰዓት ላይ ኢትዮሪካ አልበም ስጦታ ሰጣለሁ ብሎ እየጠበቅኩ ነው። ስጦታ ይልቀበል እኮ ምን አባቱ ሆኖ ነው የዛሬው 8 ሰዓት? ምን አባቱ ሆኖ ነው? የት ነው ያለው የዛሬው 8 ሰዓት? ቆየብህ የዛሬው 8 ሰዓት ቆይቶበት ነው 8 ሰዓቱ። እሺ አሁን ደግሞ ይሄ ቀኔ መፍታት የሚችል እያለ ነው። እስቲ ነው እኔ መፍታት የምትችሉ ሰዎች አግዙና እግዚአብሔር። እኔ ተጨነኩኝ። አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድነው እያልኩኝ ትምህርት የራሱ እንደዚህ ፎከስ አድርጌ አላውቅም። እና አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ ነው እያላችሁ አስረዱ። እኔ አም ሉዚንግ ማይ ማይንድ አልገባችሁም? ሊትራሊ አይዞ ኦር ደግሞ እንደዚህ ሪአክሽን ቪዲዮ ምናምን የምትሰሩ ሰዎች አላችሁ። ሪአክሽን ምናምን ነገር ከምትሉ በእናታችሁ አስረዱ። ላይክ ይሄ እንደዚህ ነው። ኦር ደግሞ የሆነ ሊቅ የሆነ ሰው በቃላት አጠቃቀም ሊቅ የሆነ ሰው እንትን አቅርቡና ገዝት አድርጋችሁ ከዛ ይሄም እንደዚህ ማለቱ ነው እያላችሁ አስረዱ። ተጨነኩኝ እኔ ውዴ ፈላ በኢየሱስ። እንደኔ አስተያየት ግን ራሱን ቴዲን ብትጠይቀው ባይነኛ ይደብ ብትጠይቀው በደንብ ያስረዳል በደንብ። እሺ ወደ ቀጣይ አልገባኝ። ዘፈኑ እኮ አንድ ሰማ ነው ከምንጭ ሸምዳችሁት ነው ቪዲዮ እየሰራችሁ ያላችሁት እንዴ? ቀርቦ ተለቆላችሁ ነበር? ይታኒ ግራ ገባኝ። ላይክ ዘፈኑን አዳምጪ ድረስ ወጣ ሰው በዘፈኑ ቪዲዮ እየሰራ ነው። ማርያም አንቃቸዋለሁ በጣም ነው ምቹስ መያዝ ጎበዞች። ከመቼው ሸመደዱት ነው እኮ የምትለው እንዴ? እንዳት ቴዲ ዘፈን እኮ ነው። እስቲ ወደ ቀጣይ እኔ ቴዲ አፍሮን ማለት ነው ቴዲ አፍሮን ፎሎ ያላረገ ሰው ጤነኛ አይመስለኝምና ማለት ነው። ቴዲ አፍሮ አካውንት ከፍቷል 30,000 ፎሎወር ነው ያለው አሁን ማለት ነው። 30,000 ፎሎወር በጣም የሚያስቀው የሙዚቃው ንጉስ ማለት ቴዲ አፍሮ 30,000 ፎሎወር ነው ያለው። በስማም ሁላችሁ ፎሎ አድርጉ ማለት ነው። ሜንሽን አድርጌላችኋለሁ አካውንቱን ፎሎ አድርጉ። የቴዲ ኦፊሻል አካውንት ነው። አሁን ሜንሽን አድርጌላችኋለሁ ፎሎ አድርጉ። ገና 30,000 ነው። ያሳፍራል በጣም። ፎሎ አድርጉለት በቃ ለቴዲ አፍሮ ቤተሰቦች። ወደ ቀጣይ ቴዲ አፍሮ ዘፈን ወንዝ ላይ ቢለቀቅ ራሱ ነው ማዳምጠው ምናምን አለኝ አንድ ጓደኛዬ ማለት ነውና ድንገት አሁን እንደዛ ቢለቀቅ እኔ ማግኘት አልችልም። ማዳምጠው እንዴ ልታዳምጪ ነው? እሺ ወደ ቀጣይ ቴዲ አፍሮ የቲክቶክ አካውንት ከፍቷል ተባለና ገብቼ ሳየው ፎሎ ባክ አልመለሰልኝ። ነገር አለ ኮንተንት አይመቸህም ነው ፎሎ ባክ መልስልኝ፣ አለበለዚያ ፎሎውን ላነሳው ነው። ፎሎ ባክ መልስልኝ እያለ ነው። ያዘጋጀሁት ቪዲዮ ይሄን ይመስላል። በቀጣይ አሪፍ ቪዲዮ አብረን እስከምንገናኝ ድረስ ቤተሰቦቼ ሰብስክራይብ ማድረጋችሁን፣ ላይክ፣ ኮሜንት፣ ሼር እንዳይረሳ። ባይ